እዮብ እፈልጋለሁ ናውጣ መንደር እየዞርክ ማንንም ስላስፈራራ የምፈራ መሰለው ይወደዳ በደስ ይባል የሰማሁት ባንቺ ነው ዘንድሮስ ደርሶብኛል እስቲ በይነገረኝ ባክሽ መውደዴ በፍቅር ሞት ብለሽ ተረድሽብኝ የዚያን ቀን በሰላም ወደ ቤት የተመለስኩት ፈጣሪ ጠባቂ መልአኩ ልኮ ጋርዶኝ መሆን አለበት እንጂማ ያንን ተራራ የሚያህል ዱርዬ እንዳይሽጥ እንዳይለወጥ አድርጌ አበሻቅጨው እንኳን በሰላም መመለስ በህይወት መመለሴም ተአምር ነበር ግን ሆነ ልክ የማደንዘዣ መርፌ እንደወጉት ሰው ሆኖ ፍዝዝ ብሎ ሲመለከተኝ የነበረው እንኳን እኔ በዚያ ጋንጋን በሚሸት ትንፋሹ እፍ ቢለኝ ሱሉልታ የሚገኝ ላንጌሳ ቀርቶ መሳሪያ ለታጠቀ ፖሊስ የማይመለስ ጉድ ነው የዛሬ አመት የፍርድ ቤት መጥሪያ ሊሰጠው የሄደውን ፖሊስ አይደለም እንዴ ጆሮ ግንዱን በጥፊ አንድዶት ከነመሳሪያው አፈር የቀላቀለው ቆዋ አንድ ቦታ የክላሽንኮፉ የጥይት መጋዘን ሌላ ቦታ ተበታትኖ ለቃቅሞ ነበር በቃሬዝ የወሰዱት ማዕረጉ ሳይቀር ከተከሻው ላይ ተነቅሎ በሮ ትቦ ውስጥ ነው የተገኘው ምን እሱ ብቻ ጋሽ አለበልንስ ቢሆን እንዲህ ሁለት የፊት ጥርሱን በቡጥ ያርግፎ አፉን የጋራጅ በር አስመስሎት የቀረው ማን ነው ይሄ ወጠምሻ ድሩዬ ነው የጋሽ አለበልን ጥርስ ለማውለቅ ማወግ ነው አረገፈው እንጂ ምን እንዳነሳሰው ሲጠየቅ በቀን 10 ጊዜ ሰላም እያላማሮኝ ነው አላሉ እስቲ ለግዚር ሰላምታ ቡጢ መመለስ ምን የሚሉት እብደት ነው ጋሽ አለበል ምስኪን የሶስት ልጆች አባት ነው ጎረቤቱ ሁሉ ሰላምታ ይብቃ ይከተት በጋሽ አለበል የሚልለት ሰላምታኛ ታዲያ አንድ ቀን ለምሳው ወደ ቤቱ እየገባ ይሄን ወመኔ መሃል መንገድ ላይ ቆሞ ያገኘዋል ባርኔጣውን ከራሱ ላይ አንስቶ በክብር ጎንበስ በማለት ሰላም ዋልክ ብሎት አለፈ ሰው መስሎት አለፍ ከማለቱ ዱርዬው እንዳንዳሽ ነገር ተወርውሮ ኮሌታውን ከኋላ ጨምድዶ ከያዘ በኋላ በዛ ግድንግድ ጉማጅ በሚያከለጁ በቡጢ ከመሬት ደባለቀው ምስኪኑ አለበል ጥቅልል ብሎ ወደቀና እንደ ትል እጥፍ ዘርጋ ያለ አፈር ላይ ተንፈራገጠ በኋላ ነው ጥርሱን መርገፉን ያወቀው ደሞ አፍሩም ሰው አግኝተው ሙተው ይሄን ዱርዬ ስሙን ኢዮብ አሉት ሌላ ጊዜ ደግሞ ኢዮብ ጌታን ተቀብያለሁ ካሁን በኋላ ወንጌል ሰባኪ ነኝ አለና መጽሐፍ ቅዱስ ይዞ እዚያችሁ ሁሉ ጊዜ የሚቀመጥበት ድንጋይ ላይ ተቀምጦ አላፊ አግዳሚውን ያስቆመ ስብከት አይሉት ማስፈራራውን ጀመረ ሰው ነፍሱ ሲቀየር እንዴት ወንበሩ አይቀየርም ተተውታ ሄዱ ነገር ኢዮብ ሆነባቸው ከሰማዩ እሳት በፊት የኢዮብ ቡጢ ትዝ ይያላቸው ደግሞም ጋሽ አለበልን ያየ ኢዮብን ከኋላው አድርጎ እንዴት በሰላም ይራመዳል ብለው ቆሞ ይሰሙት ጀመረ መቼስ ክርስቶስ ከተሰቀለ ወዲህ ወንጌልን እንዲያደርጉ የሰበከ ታይቶም ተሰምቶም አይታወቅ ድንገት አንዱ መንገደኛ ፊት መንገዱን ዘግቶ እንደ ጅብራ ይገተርና የደፈረሰ አይኑን አፍጥጦ ኢየሱስ ጌታ ነው ሲል ማን ወንዱ ነው የሚቃወም ጋሽ አምዛ እንኳን ሳይቀሩ ለጁማዓ ሰላት ወደ መስጂድ እየተጣደፉ ሲሄዱ መንገድ ላይ ያስቆማቸውና ጋሽ አምዛ ለበይክ ኢየሱስ ጌታ ነው ቢላቸው እንግዲህ ካንተ ጋር ስነዛነን ሶላት ከሚያመልጠኝ ይሁና ኢዮብ ብለው ወደ መስጂዳቸው ወዲያው አንድ ወር እንኳን ሳይቆይ ይሄ ወጠምሻ ፓስተር ደብድቦ ታሰረ ለምን ፓስተሩ እንደበደብክ ቢባል ክፉ መንፈስ አለብህ ብሎኝ ነው አለ ከስር ሲፈታ መጽሐፍ ቅዱስን ጣጥሎ ወደ መጠጥ ቤቱ ተመለሰ እንዳገረሸ ዱርዬነት አደገኛ ነገር የለም ባሰበት ይሄው ሲጠግብና ሲሰክር አላፊ አግዳሚውን እየደበደበ እጁ ላይ ሳንቲም ሲያጣ እየነጠቀ ቦዝኖና ተመችቶት ይኖራል ይሄን ጉድ ነው እንግዲህ እንዳይሞት እንዳይሽር አድርጌ በስድብ አጥረግርጌው በሰላም ወደ ቤት የተመለስኩት ያው ቤቱ ሄጄ አፈልጋለሁ ናውጣ ብዬ ምን አገናኛችሁ የሚል አይጠፋ መቼስ ጎዶሎ ቀንኗ ኢዮብ የባለቤቴ ታላቅ ወንድም
የመጀመሪያ ልጃችንን የወለድን ጊዜ እንደወጉ ቁርጥ አባቱን ከሚለው አራስ ጠያቂው ይልቅ ኢዮብ ያጎቶነ ባዩ በዛ። አንድ ቀን ታዲያ ይሄ አጼ በጉልበቱ የማይታለፍ መስመር አለፈ። እንኳን አንድ የመንደር ዱርዬ ሞት ራሱ መቶ ፊቴ ቢቆም የማልደራደርበት ጉዳይ ዘነኮረ። አበድኩ። እግሮቼ እንደ እግር ሳይሆን እንደ ክንፍ አብረው ወደ ቤት ወሰዱኝ። ያውም ከስራ እንደወጣው ሙሉ ልብሴን ከነከረባቴ ግጥም አድርጌ ለብሼ ሰው ሀገሩ ሲነካበት አሮጌ ጠመንጃ አንስቶ ከሰማይ ከምድር ከገዘፈ ጠላት ጋር የሚፋልመው ከጀግንነት ይልቅ በፍቅር ተገፍቶ መሆኑን ያወቁት በዚያች ቀን ነው። ኢዮብን እየተንጠራራው አንባረኩበት። ማን ነው የምትለው አልኩት። መንደር ለመንደር እየዞርክ ማንንም ስላስፈራራ የምፈራ መሰለ አልኩት። ወይኔ ወይ አንተ እንሞታለን እንጂ ፍርሃት የሚባል ነገር የለም አልኩት። ኢዮብ ቢጨንቀው ቡጢውንም ጡጫውንም ረስቶ የቶን ሃይማኖተኝነት አስታወሰና አረ ጌታ ይገጽጽህ አለኝ። በህይወቱ ለመጀመሪያ ጊዜ አንድ እርምጃ ወደ ኋላ ፈገፈገ። እኔም በህይወቴ ለመጀመሪያ ጊዜ ለጠብና ድብድብ አንድ እርምጃ ወደፊት ተራመድኩ። በልህ እየተንቀጠቀጥኩ ማለት የቻልኩት ምን አረጋቻችሁ ብቻ ነበር። ታስደነቅኝ አካሌ ያዘኝ ዳማሌ ናፍቆቴ ዛለልሽ ጉልበቴ አካሌ ያዘኝ ዳማሌ በየጊዜው ታስደነቅኝ